ይሄ እሱ ከይፍያ ነው። ስለዚህ አላህ ይወርዳል። እሺ السين አስረኛው አይነ አላህ የት ነው? አይነ አላህ የት ነው? ጀዋቡ አስረኛው መልስ አላህ እኮ ፈውቀ ላይ ነው። አልዓርሺ ከአርሹ በላይ ነው። አላ ላይ እስተዋ ከአርሹ በላይ ከፍ ያለ ጌታ ነው ቃል ተዓላ። ለዚህም ላቅ ያለ አላህ ሱብሓነሁ ወተዓላ ነው አሉ ሸህ ጀሚል ዘይኑ ተነስተው በራሳቸው አላህ ሁሉም ቦታ ነው ያለው፣ አላህ ያለ ቦታ ነው ያለው እንደዚህ አይደለም ያሉት። ቁርአንን ይረዳሉ። አርረህማኑ አላህ አዛኝ እኮ አለል ላይ ነው። አርሺ ከአርሹ በላይ ነው። እስተዋ ከፍ ብሏል ከአርሹ በላይ። ሱረቱ ጣሃ ቁጥር 5 ተመልከቱት። አይ ብሎ ማለት አላ ወርተፈዐ አይ ከፍ አለ። ይህን ተፍሲር ራሳቸው አይደለም ያመጡት፣ ከማልክ እንደመጣው ነው የተፍሲር። አላ ወርተፈዐ ከፍ አለ ከፍ ብሏል ከአርሹ በላይ እኮ ያሉት እሳቸው ሸህ ጀሚል ዘይኑ ወይም ሙሐመድ ብን አብዱል ወሃብ እኮ አይደለም። ከማጃ ልክ እንደመጣው ፊል ቡሃሪ ላይ እንደመጣው አቡል አሊያ ኢብኑ አባስ ምን ተማሪ ልክ እንደ ምን አሉት እንደፈሰሩት። ስለዚህ ሙሐመድ ብን አብዱል ወሃብም አይደለም ሸህ ጀሚል ዘይኑም አይደሉም ኢብኑ ተይሚያም አይደለም እንደዚህ ያለው። ስለዚህ ልክ ቡሃሪ ታውቃላችሁ፣ የቡሃሪ ከቁርአን ቀጥሎ ሰሂህነቱ ሁሉም የተስማማበት ቁርአን ቀጥሎ ሁለት ሰንቲክ የተባለው ቡሃሪ እሱ ልክ እንዳመጣው ከኢብኑ አቡል አሊያ ከኢብኑ አባስ ማለት ነው። وقال صلى الله عليه وسلم ان الله كتب كتابا መልእክተኛ ሰለላሁ ዐለይሂ ወሰለም አላህ እኮ መጽሐፍትን ጻፈ። መጽሐፍን የሚጻፈው ጽሁፍን ጻፈ። የተጻፈው ስሙ ምንድነው? ለውሐል መሕፉዝ ነውና ይቀጥላል ሐዲሱ። ከዛም ይሄ የት ነው ሲሉ ፈውቀ ላይ ነው፣ عنده እሱ ዘንድ ነው አላህ ዘንድ። አላህ ደግሞ የት ነው? ፈውቀ العرش ከአርሽ በላይ ነው። እንዴት ነው ከመጽሐፉ ጋር ተነካክቷል? መጽሐፉ አላህ ያየዋል አናውቅም። ከመጽሐፉ አላህም መጽሐፉም ከአርሽ በላይ ናቸው። ለውሐል መሕፉዝ። ስለዚህ ሙተፈቁን አለይ ቡኻሪና ሙስሊም ተስማምተው ዘግበውታል። ነሺ አላህ ከአርሽ በላይ ነው ካል አልሐዲ ዐሸር 11ኛው ሀሊላሁ ማዕና አላህ ከኛ ጋር ነውን? ከቁርአኑ አላህ ስላለ ነው። አላህ ከባሮቹ ጋር ነው። አንደኛቸው ሁለተኛቸው ሁለተኛቸው ሁለት ቢሆኑ ሶስተኛቸው አላህ ቢሆን እንጂ እያለ አላህ በቁርአኑ ገልጿል። ስለዚህ ምን ማለት ነው? አላህ ከኛ ጋር ነው ሲባል ሀሊላሁ አላህ እኮ ማዕና ከኛ ጋር ነውን? ጀዋብ አልሐዲ ዐሸር 11ኛው መልስ አላሁ ማዕና አላህ ከኛ ጋር ነው። ቢሰምዒሂ በመስማቱ አላህ እኔ የምናገረውም አንተ የምትናገረውም በቀን በሳውሉ ቢሊየን ሙስሊም ውስጥ ኢያከ ነዕቡዱ ወኢያከ ነስተዒን ሲል የሚሰማው ለሱም መልስ የሚሰጥ ሐምደኒ አብዲ መጀደኒ አብዲ ያለ አላህ ለዛ ሁሉ ሰው መልስ ሲሰጥ አስቡት። እኛ እኮ አይደለም ሁለት ሶስት ሰው በስርዓት በአንድ ጊዜ ተናግረው የሶስቱን መልስ በአንድ መስማት አንችልም፣ ጥያቄ መስማት አንችልም። አላህ ግን የሚሰማ ነው። ስለዚህ ቢሰምዒሂ በመስማቱ አላህ ከኛ ጋር ነው። ወሩእየቲሂ በመመልከቱም በእይታውም አንዲት ሁሉ ነገራችን አይደለም የውስጥ አካላችን ኢነሁ ዓሊሙን ቢዛቲ ሱዱር አላህ የውስጣችን የደበቅነውን የሚያውቅብን የሆነ አላህ ነው። ስለዚህ ከሱ የትም አናመልጥም። ወዕልምሂ ከእውቀቱን ጋራ ባሪው መቼ ነው የሚሞተው? ሁሉ ነገር የተጻፈ ነው። ሁሉ ነገር ዲቴክት አድርጎ አላህ አስቀምጦታል። ስለዚህ ቃለ ተዓላ ለዚህም ላቅ ያለ አላህ ሱብሓነሁ ወተዓላ ቃል ነው። ለማና ለማነው ይሄ ቁርአን አያ ቃለ ላ ተኻፋ ቃለ አላ አላህ ሱብሓነሁ ወተዓላ ላ ተኻፋ እንዳትፈሩ እንጂ ሂዱ ፊርዓውን ጋር ማናማን ሙሳንና ሃሩን ወንድሙን ፊርዓውን ጋር ሂዱና አድርሱለት አነ ረቡኩም ለአዕላ እያለ ህዝቦች እያታለለ ነው። እኔ ትልቁ ጌታችሁ ነኝ እኔን አምልኩኝ እያለ ፊርዓውን ህዝቦቹ በኒ እስራኤሎችን እያሰቃየ ነው። ሂዱ አትፍሩ፣ ጥሩት ወደ አላህ እንዳትፈሩ፣ ወደ አላህ ወደ እኔ ጥሩት። ጌታ አላህ ሱብሓነሁ ወተዓላ የሰማይና የምድር ጌታ አለ።
እሱ ያንተም ጌታ ነው ብላችሁ ንገሩት ብሎ ሲላቸው ጌታችን ሆይ እሱ እኮ ይገለናል ብለው እንግዲህ ፈሩ። ስለዚህ ቃለ ላ ተኻፋ በጭራሽ እንዳትፈሩ፣ ኢነኒ እኔ እኮ አላህ መዐኩማ ከእናንተ ጋር ነኝ እኮ፣ አስመዑ እሰማለሁ እናንተ የምትናገሩት። ፊርዓውን ወይ ወደ አላህ ተመለስ፣ ይቅርብህ፣ በኒ እስራኤሎች እንዳታሰቃይ፣ ጌታ አላህ ወደ እኔ ተመለስ እያለህ ነው ብላችሁ ንገሩት። እሱም የሚመልስላችሁ መልስ እኮ አስማዑ እሰማለሁ፣ ወአራ ምን እንደሚያደርጋችሁም ሁሉ ነገር እመለከታለሁና ምንም ችግር አይደርስባችሁምና ሂዱ በቀጥታ እሱ ጋር። ሱረቱ አጣሃ። እሺ ወቃለ ሰለላሁ ዐለይሂ ወሰለም ለሰሐቦቻቸው ሰለላሁ ዐለይሂ ወሰለም አሉ፣ ኢነኩም እናንተ እኮ ተድዑነ የምትለምኑት ጌታ እኮ የምታመልኩት ጌታ እኮ ሰሚዓን ሰሚ ነው፣ በመጀመሪያ ቀሪባን ቅርብ ነው። ያረ አላህ ብላችሁ ተራራ ማትወጡ እዛ በቃ እኔ አይሰማኝም ብላችሁ ምን አትበሉ። ቅርብና ሰሚ የሆነ ጌታ ነው። ሰሚዓን ሰሚ የሆነ ጌታ ነው። ቀሪባን ቅርብ የሆነ ጌታ ነው። ከደም ስራችን ቅርብ የሆነ ጌታ ነው አላህ። ወለቀድ ኸለቅና ልኢንሳነ ወነዕለሙ ማ ትወስዊሱ ቢሂ ነፍሱሁ ወነሕኑ አቅረቡ ኢለይሂ ሚን ሐብሊል ወሪድ። አላህ እኛ በእርግጥም የሰው ልጅ ፈጠርን ነፍሱ ምን እንደምትወሰውሰው። ከዛም እኛ እኮ ለሰው ልጅ ከደም ስሩ ትቦ ቅርብ ነን። ለሰው ልጅ ደም ስሩ እንዴት እንደሚያስፈልገው እዛ በለጠን ቅርብ ነን እኮ እያለ አላህ ራሱ ይነግራል። ወህወ እሱ እኮ መዐኩም ከእናንተ ጋር ነው። አትጩሁ አላህ ምን አትበሉ፣ ዝቅ አድርጋችሁ አውሩት፣ አማክሩት፣ መስጥሩት በዱዓችሁ እንጂ ማይክ የተጠቀማችሁ አትበሉ ተራራ ላይ ወጣችሁም። ስለዚህ እናንተ የምታመልኩት የሆነ ጌታ ሰሚና ቅርብ የሆነ ጌታ ነው። እሱ ከእናንተ ጋር ነውና። السؤال የመጨረሻችን ጥያቄ ثاني عشر 12ኛው ጥያቄ ما هي እሷ ምንድናት? ፋኢደቱ ተውሂድ የመጀመሪያው ከላይ የምዕራፉን እዚህ ጋር መጡት። ያ ፋኢደቱ ተውሂድ እሺ፣ ሁሉም አላህ ብቻችን መነጠላችን ምንድነው ጥቅሙ? ፋይዳው ምንድነው? ما هي እሷ ምንድናት? ፋኢደቱ ጥቅም አለ ተውሂድ የተውሂድ ጥቅሙ ምንድነው? ተውሂድ الሩቡቢያ፣ ተውሂድ الኡሉሂያ፣ ተውሂድ الአስማኡ ወሲፋት፣ እነዚህ አላህን በብቸኛ ማድረግ ምንድነው ጥቅማችን? ጀዋቡ الثاني عشر ፋኢደቱ ጥቅሙ እኮ ተውሂድ የተውሂድ ጥቅሙ እኮ هي እሱ ምንድነው? አልአምኑ በዚህ ዱንያ ላይ አልአምኑ ሰላም መሆን ነው እኮ አልአምኑ ሰላም መሆን ነው፣ ፒስ መሆን ነው። ፊል አኺረቲ በአኺራ ሚን አልዓዛብ ከቅጣት ባላህ ላይ ቅንጣትም ካላጋራን ያዘዝና ምልኮ በስርዓት ከፈጸምን አቅማችን በቻለው አክል አኺራ ላይ ሰላም እንሆናለን። ወልሂዳየቱ በዱንያም ላይ ምንድነው? መመራትን፣ ቅናትን፣ መቀናትን፣ ቀጥተኛው መንገድ መመራትን ዱንያ ላይ እናገኛለን። ወተክፊሪ ወንጀሎችንም ብንሰራ ተውሂድ ይዘናን አይደለ? አዝኑብ አኺራ ላይ ባሮች እንደ ወንጀላቸው ይቀጣሉ። ተውሂድም ቢኖራቸው ያንን አላህ ይተውላቸዋል። እንደየ ወንጀላቸው አይቶ ባሪያውን አላህ ነጅዋው ያስገባው አሉ መልከኛው ሰለላሁ ዐለይሂ ወሰለም። ያ አብዲ ፈአልተ ከዛ ከዛ ወከዛ ይለዋል። ባሪያው ይህንን አልሰራህም ይለዋል፣ ያሳየዋል። ከዛም ባሪያው በቃ ጠፋው ሲል እኮ ዱንያ ላይም ከሰዎች ደብቄ ለነበረ ዛሬም በአኺራ ላይ ግን ያላጋለጠን ደብቄ ይላለው ይለዋል። ተውሂድ ነው ይሄ። ወተክፊር الذنوب ወተክፊር ማስማርን መልቀቅን። ተክፊር ምን ማለት ነው? ወንጀሉን ይምርለታል አላህ። ስለዚህ ቃለ ተዓላ ለቃለ አላህ Subhanahu Wa Ta'ala الذين ነዛናቸው አላህ Subhanahu Wa Ta'ala አመኑ ያመኑት ወለም የልቢሱ ያልቀላቀሉት ያልደባለቁት ኢማኑሁም እምነታቸው ቢዙልሚን በሽርክ በአላህ ላይ በማጋራት እምነታቸውን ያልቀላቀሉት ስራዎቻቸውን ምን ያሉት በሽርክ ያልደባልቁት የሆኑ አካላቶች ኡላኢከ እነኚህ ናቸው እኮ ለሁም ለነሱ አልአምኑ ሰላም አላቸው፣ ወሁም እነሱ እኮ ሙህተዱን የተመሩ ናቸው። የሸህየውም መልስ ቁርአኑም መግጠሙ አትሉ። الذين አመኑ እነዛ ያመኑት በአላህ ላይ ያመኑት በአመኑ የተባለው በአላህ በነቢያቶቹ በመጽሐፍቶቹ በመልቂያማ በሚታመኑ ሁሉ ያመኑ ወለም የልቢሱ ሲያምኑም ደግሞ ያልቀላቀሉ ኢማኑሁም እምነቶቻቸውን ቢዙልሚን በሽርክ በበደል አይደለም በሽርክ ኡላኢከ እነኚህ ናቸው እኮ ለሁም ለነሱ እነኚህ አላህ እነዚህ
እምነታቸው በሽርክ ያልቀላቀሉ ያመኑ ይሁን አካላቶች ምን አለ አላህ ሱብሓነሁ ወተዓላ ከነኚህ ናቸው ለሁም ለነሱ እኮ አልአምኑ ሰላም አላቸው ወሁም እነሱ እኮ ሙህተዱን አልአምኑ ሰላም አላቸው ወሁም እነሱ ሰላም ይሁን ሰዎች ያመኑት ይሁን አካላቶች ወሁም እነሱ እኮ ሙህተዱን የተመሩ ናቸው። ሱረቱል አንዓም ዙልም ብሎ ማለት እኮ አይ በሽርክ ነው። وقال صلى الله عليه وسلم መልክተኛ صلى الله عليه وسلم አሉ حق العباد የባሮች እኮ ሐቅ على الله በአላህ ላይ እኮ ያላቸው መብታቸው እኮ አላ يعذب አላህ ላይ ቀጣቸው ነው እኮ መላ ይሽሪከ ሳያጋሩበት ቢሂ በአላህ ሳያጋሩበት አኺራ እንደሄዱ ከሆነ ሸይአን ቅንጣትም ሳያጋሩበት አኺራ ይሄዱ እንደሆነ አላህ ላይ ቀጣቸው ቃል ገብተዋል። ሙተፈቁን ዐለይሂ ቡኻሪና ሙስሊም ዘግበውታል።